supposed to let you go? How am I supposed to let you walk away? How am I supposed to let you go? You're all I ever wanted in my life. All I ever wanted in my life. ፀጉሬ ይታባክ ማን አሳድጋለ good ዛሬ ከማዘር ጋር እንትን ልንሸጥልን ጃኬቱን ከውጭ የመጣ ጃኬት አለና እንሸጣለን። የምትፈልጉ ካላችሁ ዲል ማርጉ። ልንወጣ ነው። ዝናብ ነው ወይዘው ዩቲዩብ እየሰራ ነው። በየመንገዱ ነው። ሰብስክራይብ አድርጉ። ሰብስክራይብ yes ብሎግ ነው የቀን ውሎ ነው አንለቀቀ እዛው ምን ይሰራል? እኔ ስንት ተመልካች አለኝ። ፌመስ እኮ ነኝ። ምን ነሽ ነው አርግልኝ። አሜን። ምን ሆነብሽ ነው የምትሸጪው? ምን እኔ ለኔ እኮ አይሆንም። ለምሳሌ ቀሚስ ለባሽና ለሰልፍ ለባሽ ልብስ ይለያል አይለይም? yes እናቴ ቀሚስ ለባሽ ነች። ለዛ ነው ጋውን ነው የምንሸጠው። ወይ ኮጪ መጣን ለኔ የሚመጣ የለም እንጂ ብቻ ይቃላ ለዚህ በዚህ ሰዓትማ የቴንድ የወንድም አባስ የምን ማየት የለም መበርታት ነው። ኧረ እኔ አላየሁም። የሚመጣ ነው የሚያልኩት። ተፍተፍላለሁ ይገርማችኋል። ተፍተፍላለሁ በጣም አሁን ተከራይ ቤኝ አልከፍልም እንጂ ወንድ ላጤ ነው። እስ ጺም ያላበቀለ ወንድ ላጤ። እኔ እኮ ገና ልጅ እኮ ነኝ በጣም ለእናትህ በዚህ የሚያስበኝ እኔ ነው ማለት ነው። እንደዚህ ገና 11ኛ ክፍል 12ኛ ክፍል ነው ማንም የሚያስበኝ። እውነት ተማሪ ነው መስሎ ለሁሉም ሰው። ኧረ እግዚአብሔር እንትናትና ሁሉም ሰው ላይም ስጋው ምናምን ነገር የሚያስቡት እንደዛ ነው። የሚገምቱኝ እንደዛ ነው። ጺምሽ ነው የማበቅለው። ጺም ሳበቅለው ነው ትልቅ ሰው መስሎ። All I ever wanted in my life. Okay, 6 ኪሎ ደርሰናል። ሳንዴይ ማርኬት ስለ ማዘር ሙድ ታውቂያለሽ? ማዘር ሙድ ላይክ 4000 ብር ምናምን ነገር ተበላችሁ ላይክ የብዙ እናቶችና አባቶች እንትን ማለት ነው። ከዛ 1000 ምናምን ነገር ስትባሉ እሺ ትባላላችሁ። የ4000 ብር ዕቃ ነው። ምንድነው ሚስጥሩ? የ4000 ብር ዕቃ 1000 ብትሏቸው እሺ ትባላላችሁ። ላይ ዋጋ ስታስቀንሱ ማለት ነው። ተከራክራችሁ አይደለም እናንተ 1000 ካልሆነ በቃ ተው ብላችሁ ነው የምትሄዱት። ይሄ መከራከር አይደለም። ተከራከራት ይሻለኝ ካለኝ እኮ ተከራክሬ እስከ 2000 ማስቀነስ አለብኝ። ከ4000 እስከ 2500 4000 ካለ ማለት ነው። አንቺ እንደውም ታስቢላችኋለሽ ማለት ነው። አንድ ነጋዴ ዋጋ ሲጠራ እጥፍ ነው የሚጠራ እንጂ ሩቡ ነው ግማሽ ነው የሚያገኘውን ትርፍ ግማሹ ነው አይጠራም። እጥፍ ነው የሚጠራል። እጥፍ ሲጠራል አንተ ደግሞ ያ እኔ ነገሩ ስራው ላይ ስላለ የስራውን እንትን ስለማውቀው ለምሳሌ አንድ ቃርሱ ወይ 500 ወይ 1000 ወይ 3000 ወይ 2000 ማትረፍ ካለብን የማስብ ከሆነ ከፍተኛ ዋጋ ነው የሚጠራው። ለዛ ሰው ለዛ ዋጋ እንደዛ ማለት ነው። ከፍተኛ ዋጋ ሲጠራ ያዛን ግማሽ ወይ ሩብ ሊጠሩልኝ ይችላሉ። አለበዛ ግማሽ ወይ ግማሽ አግኝተን ወይ ሩብ ላገኝ ይችላል ወይ ደግሞ ያልኩትንም ላገኝ ይችላል። አይታወቅም። እድል ነው ማለት ወይ ማዘር ነጋዴ ነበር። yes ነጋዴ All I ever wanted in my life. Power.
ነይ መጀመሪያ እንሽጥ እንጂ ምን ሆነሽ ነው? ከእናቴ ጋር የቤቱን ዕቃ እየሰበሰብን መሸጥ ነው ያዝነው። ምን አይነት ቦታ ነው የምንሸጠው? ግን እንዳያራክሱ ለመቀየር ነው። ተሰጠዋለሁ። ሻንጣ ግዙልኝ። ደርሰናል። ሰውዬው ጋር ቅርታ ቆንጆ ነው። ገና ልብሱን አንሳ ታሳያለህ። እሱማ ያየዋለሁ። ባለፈው ልጅ መስከስናት እንደዚህ ታውቃለች። አሪፍ ነች። እስኪ ጃኬቱ እሱ ጸዴ ነው። አሪፍ ነው። ኧረ አንድ ላይ አድርጉት። ማደረ እባክሽ መሰራት ኧረ ያ ጥቁር ነው። በኋላ ይኸው ምንም በኋላ በጣም ጸዴ ነው። ኧረ ጸዴ ኮፍያው ደስ ይላል። ኩፈሩ ነው ደስ ይላል። ለክረምት አሪፍ ነው በጣም። ይሄ ለቤተክርስቲያን ብዬ ስለወሰድኩ አሪፍ ነው። ይሄን ነው ይሄ ነው ታመጣለች አልኩ ዕቃ ማለት ነው። እንዴ ታመጣላታለህ ነው? ታመጣለች አልኩ ዕቃ ሰስናት ታመጣለች ምናምን እያወራን ይሄ ነው ራሱ። ይሄኛውም ከዛ ነው የመጣው። ራሱ ይሄ ከውጭ የመጣው ነው። በተለያየ ከለር አለው ነው። በተለያየ ከለር ነው ትንሽ ቆየበት። ባለፈው ሰሞን ትልቅ ሰው አስመሰልሽ። ትልቅ ሰው ይሄኛው ግን ጸዴ ነው። ይሄ ማለት እኮ ኮፍያው በጣም አሪፍ አደረገው። ልንሸጠው የነበረው ዕቃ አልተሸጠም። ዋጋ አልተስማማንም። እኛ ልንሸጠው የነበረው ዋጋ ልንሸጥበት የነበረው ዋጋ 5000 ብር ነበር። ከሰውየው ጋር አልተስማማንም። ወደ ቀጣይ ሱቅ እንሄዳለን ማለት ነው። በቃ ሳንሸጠው ልንመለስ ሌላ ቦታ አንዱ ጋር ዝም ብለን ሴቶች ካገኘ ወደዚህ ሴቶች አሉ እቃ ትረከባላችሁ። እንዲሆነ ከውጭ የመጣ ገውኑ ወቅቱ ነው የቆየው። በብዛት እያመጣ ነው። በብዛት ነበር ይዛ የመጣው። አንድ ፍሪችን ብቻ ተረከቡ። ከዛ ያው እሷ ታስረክብ ሄዶ እናንተ ሶስት ግን 500 አይባልም። ሰውዬው ቀለደ። 500 አላለም። 500 ብር አየሽ። እኔ ገዢ አውቃለሁ ብዬሽ ነበር። ጸጥ አለ እኮ ያንተን ሳኩኝ እኮ እኔ ብረን ያሳገኝ እግዚአብሔር የራስህ ዕቃ ነው። ከዚህ ቢገመትብን ደስ ይላል። ለዛ ይደረግ። እኔ ያሰብኩት ማለት ነው በቃ 2000 ምናምን ይለናል ብዬ ከዛ 500 ሲል የሆነ ያላሰብኩት ነገር ስለሆነ ሳኩኝ። እኔ ደግሞ እንደሚለው እየተገዛብኩ ነበር። በዚህ ነበር እንዴ? ነይ በዚህ ለራሱ እንቁላል ስንት ነው? እስቲ ከበለው ጧት ከስንት ጊዜ በኋላ ጧት በለው ስንት ነው እንቁላል? እናት በሰማ ስንብር በመጣ ምንድን ነው እግዚአብሔር የሆነ ጊዜ ምን ነው ታውቂያለሽ?
6 ብር አየሁ እንቁላል 10 ብር ነበረ። ከዛ የአብይ ጾም ነበረ 9 ብር 8 ብር 7 ብር 6 ብር ነው። ከዛ እንደ ከነጉሪ ይፈታል ጾም ማለት ነው። ከዛ ፀጉሬ ይታባክ ማን አሳድጋለ ወይኔ ጉድ ፈላ እኔ ጥሎ ውስጥ አልገባም። አሳድግ ለቃ ነው እኮ ሽሮ እኔ በስንት ዓመቴ ነው የማገባው? አንተ ምንስ ብለህ መሰለህ አንተ አልፍብ በፈለገ የራስን ኮራ ብለህ የራስን ነገር ይዘህ ዘና ብለህ ለራሴ ብለህ እኮ ግን አይ ስንት ዓመት ነው? እስከ 30 አዲስ ነው የምወጣው። የወደፊት ሚስቴ ይሄንን ቪዲዮ የምታየው ከሆነ አዝናለሁ። ከዛ በፊት ልታገባ ትችላለህ። አሁን ባለህ ደረጃ ነው ግምት የሰጠው ማለት ነው። አሁን ባለህ ደረጃ ላይ በሷል እሰራለሁ ገብቶሻል? ቶሎ መውጣት አለበት። ወንድ ግን እየወጣችሁ ሴቶች ለመሰለህ ወንድ ግን የራሱ የሆነ ነገር ይዞ በቃ ዘና ብሎ የሚኖርበትን ነገር መያዝ አለበት። ልጅ ይኖራል። ትዳር ከባድ ነው። ህይወት መመስረት ቀላል አይደለም። ያያን አሸንፎ ሚስቱ ጁም ማየት የለባትም። እውነት ነው። የቀረስኩ ሴቶች ውጡሽ የፈጠነ ከቤት ወንዶች ተቀመጡ። ሁሌ ከእናታችሁ ጋር ስትሄዱ የሚገዛ ነገር አይጠፋም። እያይ ምን እንገዛ? አቮካዶ የሾርባ ቅጠል ኧረ ጭቃ ነው ግን ጫማ ያረመደኝ። ድንብላል ብቻ ነው ያለሽ ጀምር አባ የሾርባ ቅጠሎች የሉም? የለም። ምንድን ነው ድንብላል ብቻ ነው ያለው። ምንድን ነው? ሰፈር ደርሰናል። ቻው ቤ ማለት ባይ ባይ